የማይመጡ ቤተሰቦች ሰላም እንዴት ናችሁ? ከኛ ጋር ሁኔታ ሰላም ነን። ዛሬም እንደተለመደው እስላማዊ ጥያቄና መልስ ይዘንላችሁ መጥተናል። ሰላም አለይኩም ወራህመቱላሂ ወበረካቱ። የኢማይ ተከታታዮች ወንድሞቻችን እንዴት ናችሁ? ሰላም ናችሁ? የጤና አፍያ ኢባዳ ተቋ ሁሉ ሰላም፣ እኛ አልሐምዱሊላህ ሁሉ ሰላም ነው። እኛ ጋር እንደተለመደው እንግዲህ አጫጭር ጥያቄዎችን ይዘን መጥተናል። ተከታተሉ፣ ሼር፣ ሰብስክራይብ አድርጉ። አዲሶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ያው ነባር ቤተሰቦቻችንም ስለምትከታተሉን ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ በጣም እናመሰግናለን። ጀዛኩሙላህ ኸይር። የመጀመሪያው ጥያቄ ነብዩ ሰለላሁ ዐለይሂ ወሰለም በምን ሙያ ሰሩ ይላል። ምርጫ ነው። እረኝነት እና ንግድ፣ ግብርናና ሕክምና። እረኝነትና ንግድ። እረኝነትና ንግድ ነው ማለት ሁለተኛ ጥያቄ የነብዩ ሰለላሁ ዐለይሂ ወሰለም ግመል ማን ትባል ነበር? ቀሷ ቀስ ትባላለች። በትክክል መልሳለች ማለት ነው። ሶስተኛ ጥያቄ በነገራችን ላይ እህቴ በእስላም ጥያቄዎች ላይ በጣም ጎበዝ ናት። ማሻአላ እኔ በሆነውን አንድ ጥያቄ አልመልስም። ሶስተኛ በሞቱ ምክንያት የረህማን ዙፋን የተንቀጠቀጠለት ሱሐቢ ማን ይባላል? አብዱላህ ብን ረዋሃ፣ ለዑመር ብን አልኸጣብ፣ ሐመሩሃ ሰዓድ ብን ሙዓዝ። ሰዓድ ብን ሙዓዝ ብላለች። በትክክል መልሳለች። ማሻአላ አስያ የፊርዓውን ባለቤት ትባላለች። አስያ ብላለች። አስያ መርየም ሀጀር ይላል ምርጫው ማለት ነው። አስያ መልሳለች። ጀዛከላህ ኸይር። አምስተኛ በመጀመሪያ ጊዜ አሚረል ሙእሚኒን ተብሎ የተጠራው ሰሃቢ ማን ይባላል? አቡበከር አልሲዲቅ፣ ዑመር ብን ኸጣብ፣ አሊ ብን አቢ ጣሊብ። ዑመር ብን ኸጣብ። ለመጀመሪያ ጊዜ አሚረል ሙእሚኒን ተብሎ የተጠራው ዑመር ብን ኸጣብ ረዲየላሁ ዐንሁ ነው መልሱ። በቁርአን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ስም ስንት ጊዜ ተጠቅሷል? ሀ 4 ጊዜ፣ ለ 6 ጊዜ፣ ሐመሩሃ 8 ጊዜ። በቁርአን ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ስም ስንት ጊዜ ተጠቅሷል? እሱን አላስታውስም። አራት ጊዜ ነው መልሱ። የነብዩ ሰለላሁ ዐለይሂ ወሰለም ስም 4 ጊዜ በቁርአን ውስጥ ተጠቅሷል። ከሙስሊም ወንዶች እስልምናን መጀመሪያ የተቀበለው ማን ነው? ዑስማን ኢብን አፋን፣ አቡበከር አልሲዲቅ፣ አሊ ኢብን አቢ ጣሊብ። አሊ ኢብን አቢ ጣሊብ ብላለች። መልሱ አቡበከር አልሲዲቅ ነው። የነብዩ ሷሊህ ግመል ግድያ ላይ ስንት ሰው ተሳትፏል? የነብዩላህ ሷሊህ ግመል ግድያ ላይ ስንት ሰዎች ተሳትፈዋል? 5 ሰዎች፣ 7 ሰዎች፣ 9 ሰዎች። ያየው ልገመው። የነብዩላህ ሷሊህ ግመል ግድያ ላይ የተሳተፉት ሰዎች 9 ሰዎች ናቸው። የነብዩላህ ሷሊህን ግመል ለመግደል 9 ሰዎች ተሳትፈዋል። ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መጨረሻ የሞተችዋ ማን ናት? ኡሙ ሰለማ፣ አኢሻ፣ መይሙና።
መልሱን እንጠብቃለን። ኡሙ ሰለማ ናት መጨረሻ የሞተችው። ኡሙ ሰለማ ናት የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች። አስረኛ የነብዩ ሰለላሁ ዐለይሂ ወሰለም ቅጽል ስም ማን ይባላል? አብደላህ፣ አቡ እስማኤል፣ አቡል ቃሲም። አቡል ቃሲም ብላለች። የነብዩ ሰለላሁ ዐለይሂ ወሰለም ቅጽል ስም አቡል ቃሲም ወይንም የቃሲም አባት ተብሎ ነው የሚጠሩት። 11ኛ የነብዩ ሰለላሁ ዐለይሂ ወሰለም ያመነ የመጀመሪያው በነብዩ ሰለላሁ ዐለይሂ ወሰለም መልእክተኝነት ያመነ የመጀመሪያው ወጣት ልጅ ማን ነበር? አብዱላህ ብን ረዋህ፣ አልይ ብን አቢ ጣሊብ፣ አብዱላህ ብን አቢ ወቃስ። አልይ ብን አቢ ጣሊብ ብላለች። ትክክል ናት። አልይ ብን አቢ ጣሊብ። የነብዩ ሰለላሁ ዐለይሂ ወሰለም ስም ስንጠራ ሰላዋት አውርዱ። ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ መውረድ ሲጀምር እድሜያቸው ስንት ነበር? ነብዩ ሰለላሁ ዐለይሂ ወሰለም ላይ ወህይ ወይንም ጅብሪል መምጣት የጀመረው በስንት ዓመታቸው ነበር? በ60 በ30 በ40 ዓመታቸው ነው ወህይ የወረደው በነብያችን ሰለላሁ ዐለይሂ ወሰለም ላይ። ከዛ በፊት ያው ነብይ አልነበሩም፣ ግን በጣም ተወዳጅ ሷዲቅ ነበሩ ማለት ነው። በጣም ተወዳጅ ነበሩ። ዑመር ኢብኑ ኸጣብ ወደ እስልምና ለመግባታቸው ምክንያት የነበረው የቁርአን ሱራ የቱ ነው? ሱረቱ ጣሃ፣ ሱረቱ አርረህማን፣ ሱረቱ አልበቀራ። ሱረቱ ጣሃ ነበር። ዑመር ኢብኑ አቡ ጣሊብ ወደ እስልምና እንዲገቡ ምክንያት የነበረው ማለት ነው። 14ኛ ከሰሃቦች መጨረሻ የሞተው ሰሃባ ማን ነው? አነስ ኢብኑ ማሊክ፣ አብዱላህ ኢብኑ ዑመር፣ ዘይድ ኢብን ሐሪሳ። ከሰሃቦች መጨረሻ የሞተው ሰሃባ ማን ነው? አነስ ኢብኑ ማሊክ ነበር። አነስ ኢብኑ ማሊክ ረዲየላሁ ዐንሁ። 15ኛ ጥያቄ ጾመኞች ብቻ የሚመገቡት የጀነት በር ምን በመባል ይታወቃል? የሚገቡበት ጾመኞች ብቻ የሚገቡበት የጀነት በር ማን ይባላል? ባቡ ረያን፣ ባቡ ሪድዋን፣ ባቡ ተውባ። ባቡ ረያን በትክክል መልሳለች። ባቡ ረያን ነው። ጾመኞች የሚገቡበት የጀነት በር ባቡ ረያን ነው። ይዘንላችሁ ከቀረብነው ጥያቄና መልስ ብዙ እንደተማራችሁ ተስፋ እናደርጋለን። ስላዳመጣችሁን ጀዛኩሙላህ ኸይር። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉን። በኮሜንት አስተያየታችሁን ጻፉልን፣ አበረታቱን። ተቀጣይ እስከምንገናኝ ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ።